ትላንት ቀለበት ሆኖ ዛሬ የሚመጣው ብራምባ ሰበረሉት፣ ብራምባ ሰበሩለት። ኦሆ ጀግና እሙሼ ልጇን ስድር፣ ጋሽዬ ልጁን ሲድር፣ ብራምባ ሰበረልሽ፣ ብራምባ ሰበረልሽ። ጀግናው ልጅሽን ጀግናው ልጅሽን ቢጨንቀንም በአንድ ቀን ፏበትን የስተርደ ብሎ ዛሬ ቪዲዮ የሚሰሩበት ምንም አይነት ምክንያት የለም። ስለዚህ ብሩክና ሀይሚ የስ ኦፍ ኮርስ አይሚስ በጣም ተናፍቃችኋል። ባላችሁበት ፈጣሪ ይጠብቃችሁ። ሰው መልመድ እንዴት እንደሚያስጠላ ከምር ሁላችንም ሀይሚዬና ብሩኬ ሲቀሩ ድብር ነው ያለን። ሞርዛን ደግሞ ሁሌ ሀይሚዬና ብሩኬ የሚቀሩበት ነገር በጣም ሰፍ ብለን ስንጠብቅ ነው። ሪቪውን ነው እኔ ራሴ ሰፍ ብዬ 6 እስከ 31 እጄ ላይ ነው ኮሜንታችሁን እያየው እነሱን ገባ ወጣ እያልኩ ማለት ነው። እና በቃ ኢሻ ከሰላት በኋላ ሀላስ እንደማይመጡ በቃ አይመጡም ብዬ እንትን አልኩ። ግን ተስፋ አልቆረጥኩም እስካሁን ማለት ነው። ሆኖም ግን መጨናነቅ የለብንም። ትናንትና ፏ ስላሉ ይሄን ያክል መጨናነቅ የለብንም። በዚህ አጋጣሚ ቲክቶክ ቴንክ ዩ ቬሪ ማች በጣም ሀፒ ናችሁ። በጣም እየሳቃችሁ ነው ማለት ነው። ከምር ውዶቼ ማለት ነው። እየሳቁ እየተጫወቱ ላይክ ነው። እንግዲህ በሬ ወለዶች ዛሬ ላይም ሊመቻቸው ይችላል። ለእነሱ ቦታ አንሰጥም። ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ነው የሚጠብቃቸው። መጨናነቅ አስፈላጊ አይደለም። ለምንድን ነው የምንጨናነቀው? የስተርዴ ፏ ብትን ብለዋል። ዛሬ እረፍት ያስፈልጋቸዋል። ዘር ለገበሬ ውስጣችንን ማሳመን አለብን። እንዴ ሰው እኮ ሁሌ አይመቻቸውም። እና በቃ ባሉበት ፈጣሪ ይጠብቅ። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንደ ቀልድ 7 ሰዓት ሆነ እኮ ሳይመጡ ቀሩብን ማለት ነው። ከምር በቃ ቲክቶክ ላይም ሲሄድ ደስ ይላል። ዘና ፈታ እያሉ ነው። ሰላም ነው፣ ፋይን ነው። ብራምባ ሰበሩሎት በሚለው እንግዲህ እየተጽናናን የስተርዴ ዘና ፈታ እያሉ ስለነበረ ዛሬ እረፍት ነው ውዶቼ ማለት ነው። እና አንዳንዴ ለምደናቸዋል። በጣም ቅር ብሎኛል ከምነግራችሁ በላይ ማለት ነው። ሀይሚዬና ብሩኬ ደግሞ ታውቃላችሁ በብዛት አንዳንድ ነገር ላይ እንዲሰፍ ብለን ስንጠብቅ ይቀራሉ። የሆነ ነገር ተለቆም ይቀራሉ፣ ይመጣሉ። ማታ ጊዜ ፕራንክ ነው ላይክ እያልን ይቀራሉ። ይሄ ነገር ደግሞ ሁሌም እውን የሆነ ነገር የለም። ገባችሁ? እኛ እንደዚህ ሆኖ እንዲገብተው ነው እንዲወጥተው ነው እንደዚህ ሙዚቃ ለቋል ብሩኬ እንዲህ ተፈጥሯል ስንል መጨረሻ ላይ ፋይን ሆኖ ነው የሚመጡት ሁሌ ማለት ነው። ሰላም ወይ ፕራንክ ነው። ሌላ ምንም ነገር ያየነው ነገር የለም። ሀይሚትና ብሩኬ ሁሌም አንድ ናቸው። ገባችሁ? ስለዚህ ከትላንትናው ከበፊቱ እያሰብን ዛሬ ላይ መጨናነቅ የለብንም። ቲክቶክ ላይም ዘና ፈታ እያሉ ነው። አንድ ሽኩታ ነገር ቢኖር ሞርዛን ቲክቶከሮች ይደዋወላሉ፣ በውስጥ ቁጥራቸው አላቸው። እንደዚሁም ግፍተሮች ላይ ደግሞ ሊቭም ሊመጡ ይችላሉ፣ ጌም ሊመጡ ይችላሉ። እንደው የስተርዴውን የደስ ቢመጡ ደስ ይላል። ቲክቶክ ላይ ከምር የስተርዴይ ደስ የሚል ፕሮግራም ስለሆነ በጣም በቃ ከምንም በላይ ያስደስተን ፕሮግራም ስለሆነ ቢመጡ ደስ ይላል። እንትን ላይ ቲክቶክ ላይ ጌም ብዬ ቁጭ አልኩ እና ሊመጡ የሚችል ይሆናል። እንግዲህ ብዙ ያው ስለቀሩ በጣም ደብሮናል። 6 ሰዓቷ ስታልፍ ከምር 6 ሰዓት ከ30 ሲሆን ሀላስ እና ሀይሚዬና ብሩኬ ያው ተናፍቀዋል። ሰምታይምስ ያጋጥማል። እንግዲህ ፏ ይበሉ፣ ይመቻቸው፣ እረፍት ያስፈልጋቸዋል። አንዳንዴ ሁላችንም ውዶቼ በየሃይማኖታችን ዱዓ ማድረግ የሆነ ሸርም ነገር ምናምን አትስሙ። ዩቲዩብ ላይ ደግሞ ተመችቷቸዋል። እነሃና ማሩ ተመችቷቸዋል። እኔ ቲክቶክ ላይ ነበርኩ ወላሂ ኖቲፊኬሽኑ ሲገባልኝ በጣም ነው የገረመኝ። እና እዛ ቤት ሄዳችሁ ራሱ የምታለቅሱ እህቶች ጥሩ አይደለም። ለሁላችንም አላህ ልብ ይስጠን ማለት ነው። ሀይሚና ብሩኬ ምንም አይሆንም፣ በሀገራቸው ነው ያሉት። ምንም አይሆንም፣ ስራ ነው ይሰራሉ። ስራ ዚስ ኢዝ ወርክ ዚስ ኢዝ ቢዝነስ። በቃ ስራ ነው እኮ ውዶቼ። እኛ የመዳም ቅመም እንደምንሰራው የለም፣ እነሱ ደግሞ እረፍት ያስፈልጋቸዋል። አሁን ነገ ደግሞ ሀይሚዬ ቤት በደንቡ እንደውም እንደዛ ሲሆን ኢት ኢዝ ግሬት ውዶቼ። ከዚህ በፊት እና የሀይሚዬም ቻናል እንዲንቀሳቀስ እና ያላየናቸው ቪዲዮዎች ካሉ ማየት በትናንትናው በቃ መጽናናት። ማንንም አትስሙ፣ ዘር ለገበሬ መሰሎች አትስሙ። ምንም ነገር ቢወራ ኔጌቲቭ ነገር መወራቱ አይቀርም። ከትላንት ወደ ቲክቶክ ላይ ምን ሲባል ነበር? ብሩኬ ላይክ ብሩኬ ምንድን ያለው? ይሄ ነገር አዲስ ነገር አይደለም፣ ለፌመሶች አይደንቃቸውም። ግን እኛ ከዛ ነገር ሁሉ ነገር መማር አለብን። እና ብዙ ነገር ያወራሉ፣ ቦታ መስጠት የለብንም ማለት ነው። ብሩኬ ተግባር ሰው ነው። ሀይሚትዬ ስማርት ናት፣ አስተዋይ ናቸው።
ለኦዲየንሶቻቸው በጣም ቢግ ሪስፔክት ነው ያላቸው። ምን ያህል እንደምንወዳቸው በተግባር እያሳየናቸው ነው። ሪሊውን ነው ምን ያህል የነሱ ደስታ እንደሚያስደስተን ምን ያህል ማለት ነው። እና ብዙ አትጨነቁ ውዶቼ። አንድ ነገሮች የሆነ ነገር እንኳን ቢኖር ከቲክቶክ አንድ ነገር ሹኩታ እንሰማለን፣ ሀታ የውሸት መረጃም ቢሆን ማለት ነው። ስለዚህ ዛሬ ላይ ፋይን ናቸው። አልተመቸም። የስተርዴይ ፏ ብትን ብለው ዛሬ ማረፍ ፈለጉ። ከምር ነው ኮዶች። አንዳንዴ እንዲህ ነው እናንተ ስታፈቅሩ ላይክ ወይ ደግሞ እንትን ሄደ ይሆናል። ምንድነው ጫጉላ ዘር ለገበሬ ደግሞ ሰርግ አረግሽው አትሉኝም? ሀይሚትዬ ተንበርከክ የምትለው ቲክቶክ ላይ መደቡ ተንበርክካ እንዲህ ተንበርክካ የኔ ቆንጆ ስችልበትና ብሩክም እንግዲህ ቅድም እየዘፈነ መጥቶልን ነበር። ብዙም እኛም መጨናነቅ አንፈልግም፣ አትጨናነቁ። ኮሜንት ላይ ሁላችሁም በቃ ፋይል መልመድ አለብን እኮ ውዶቼ። ከብዙ ነገር ከነቴዲ ከብዙ ነገሮች ማለት ነው። በቃ የሆነ ነገር ከመጣ መስራት ስራ ነው ይስሩ። እኛ የሚያስጨንቀኝ ስለነሱ ሰብስክራይብ እና ስለነሱ ቪው ተው። ሰብስክራይብ ሞርዛን ቪው ማለት ነው። እኔ ብሩኪያን ቪው አልሐምዱሊላህ በጣም ነው ደስ ያለኝ ውዶቼ። እንደ አላህ ፍቃድ 3 ከ30 3 ከ25 ይገባል። እንግዲህ አስቡ፣ ሁለቴ ናፈቀን። ደስ አይልም? ይሄ ቪዲዮ አሁን በደንብ እየታየ እስከ 35 ይገባል። እናያለን ማለት ነው ውዶቼ። እና ሞርዛን ሼር ያላረጉት ሼር ቢያደርጉ፣ እንደዚሁም ደግሞ አንዳንዴ ማሰቡ ምን መሰላችሁ፣ አሁን ማታ አሁን እና አብርሽ ሁሉም ወደ ማታ አድርገውታል ቪዲዮውን ማለት ነው የሚለቁት በብዛት 1 ሰዓት ላይ 1 ተኩል ላይ ነው የሚለቁት። ለምን ማታ እይታው ቆንጆ ነው። እኔ በራሴ ነው ያው ጥቃቅን ዩቲዩበር ነኝ። ማታ የሚለቀው እስከ 3 ይታያል። ማታ እንዴት እንደሆነ አላውቅም። ብዙ ፌመሶች ራሱ ወደ ማታ መጥቷል። እና ብሩክና ሀይሚቲ ራሱ ወደ ማታ መጥተው ቢለቁ ኢትስ ግሬት በሞከሩ ስላለው አንዳንዴ ከምር ብቻዬን እንዲያስባለሁ ማለት ነው። እና ማታ ማለት በእና አብርሽ አሁን የእና አብርሽ ሰዓታቸውን ቀይሯል ካያችሁ። እና እንደዛ ቢሆን ኢትስ ግሬት። ያው ማታ ብዙ ጊዜ እረፍትም ስላለ ይመስለኛል። እንደዚሁም ደግሞ ውጭ ሀገር ያሉት ከአረብ ሀገር ውጭ ያሉት ያው ተቃራኒ ነው ሰዓታቸው ማለት ነው። እና እንደዛ ቢሆን ቢሞክሩ አሪፍ ነው። ሆኖም ግን እኛ ማበረታታት ስለ ቪው ምናምን እና ሀይሚና ብሩኬ ፋይን ናቸው። ምንም ያጨናንቅ ነገር የለም። እዚህ ጋር በሬ ወለደ ዘር ለገበሬ ብትል ከሀይሚና ከብሩኬ ነው እውነታው ያለው ሁሉ ነገር። እና ምንም ያስጨናንቅ ነገር የለም። የስተርዴይ ፏ ብሏል። ዛሬ ደግሞ በቃ መረበሽ የለባችሁም። ማንንም አትስሙ። ደግሞ ብልጡ ነው ውዶቼ። ብልጥ የምትሆኑት ምንድነው? ሁሌ ስለ ሀይሚና ስለ ብሩኬ መሰላል። እኔም ሰው ነኝ። ሰው እስከሆንኩ ድረስ ልዋሽ እችላለሁ። ስለ ነገ አላውቀውም። ግን ሁሌ አሁን ሚዲያ ላይ 4 3 5 ልጆች አለን የሆነ ነገር አዲስ ነገር እኛ ስናወራ ብትሰሙ ምናልባት እውነት ሊሆን ይችላል ትላላችሁ። ውሸታሞቹ ግን ከአብርሽ ቤት ነው ወደ ዛሬ የሚመጡት ሰው ሊያስደነግጡ። በዚህ እንኳን መንቃት አለባችሁ። ከምር እኔ አሁን ያየሁት ታምሊሉን አይቼ ነው ቪዲዮ ልሰራ የቻልኩት ማለት ነው። የሀና ማሩን እና እኔ ቲክቶክ ላይ ነበርኩ ሲስቁ ከነሱ ጋር ደስ ብሎኝ ሳዳምጣቸው ከታቸውኝ እንዳይጥ ያይል ድምጽ አለ ነው ገለጻ ነውና አትጨነቁላችሁ ነው ወዶቼ። እና ሀይሚቲ በጣም ተናፍቀዋል። እኔ እንቅልፍ ድፍት እያደረገኝ ወላሂ ነው ብላችሁና ሲቀሩ ስለለመርናቸው ይመስለኛል። ቢስሚላህ እና ይሄ ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አዲስ ነገር ካለ እንመጣለን። አታስቡ፣ አትጨነቁ፣ ፏ ይበሉበት። ፍቅር በፍቅር ሀይሚቲና ብሩኬ አላህ ባላችሁበት ጠብቃችሁ። እንደዚሁም ደግሞ የጨረቃ ፋሚሊዎች እንደዚሁም ለምታዳምጡኝ አላህ ባላችሁበት ጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ